አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ። ባምቢ አበሻም ሐዘኗ እጅግ በጣም መሪር ሆኗል። ከትላንት ዛሬ በጣም በቀል የተጀመረው ጉዳይ አሁን ደግሞ እጅግ በጣም ተካሮ ሁኔታዎች ከቁጥጥር ውጪ እየሆኑ ይገኛሉ። ነገሩ በቀላል የጀመረ ቢመስልም አሁን ላይ ግን ነፍስ እስከ ማጥፋት የደረሰ ይመስላል። ታዲያም ከዚህ ጋር የተገናኙ አዳዲስ ጉዳዮችን እናንተን ለማስደመጥ መጥቻለሁ። እናንተም ቻናሌን ሰብስክራይብ እያደረጋችሁ እንድትቀጥሉ በታላቅ ትህትና አሳስባችኋለሁ። ሁላችንም እንደምናስታውሰው ኮሜዲያን እሸቱ መለሰ በቅርቡ ባወጣው አንድ ቪዲዮ ባምቢ አበሻን በሚነቅፍ መልኩ በቤተ ክርስቲያን አውደ ምህረት ላይ ለምን ትቆማለች? ልትቆም አይገባትም የሚል ወቀሳ መሰል ሐሳብ በሚዲያው ላይ አንጸባርቋል። ታዲያም ይህንን ሐሳብ ካንጸባረቀበት ጊዜ አንስቶ ብዙ ኢትዮጵያውያን ኮሜዲያን እሸቱን እጅግ በጣም እየወረፉት፣ አንዳንዶቹ ደግሞ በደንብ አድርገው እያደነቁት ይገኛሉ። በዚህ ሰዓት በዚህ ጉዳይ ኢትዮጵያውያን ለሁለት ተከፍለዋል። አንዱ ኮሜዲያን እሸቱ ደግ አደረገም፣ ቤተክርስቲያንን ድንበሯን አስጠበቀ የሚል ሲል፣ አንደኛው ደግሞ ለምን በዚህ ልክ በልጅቷ ላይ ያወራል የሚል ሌላ ጎራ ሆኖ እስከነ ዲያስፖራው ሐሳባቸውን በደንብ አድርገው እያንጸባረቁ ይገኛሉ። አንደኛው ወገን የሚለው ለምን ፍርድ አስፈለገ? ሁላችንም ኃጢአተኞች ነን፣ ከኃጢአት የራቀ ማንም የለም። ታዲያም ኮሜዲያን እሸቱ ራሱ በየትኛው ጽድቁ ቆሞ ባምቢ አበሻን ይናገራል የሚሉቱ አንድ ወገን ናቸው። አንደኛው ወገን ደግሞ ቤተክርስቲያን እንዳትጨማለቅ ድንበሯን ለማስጠበቅ የመጣም ሙሴ ነው ሲሉ ኮሜዲያን እሸቱን በደንብ አድርገው ያሞካሹታል። ታዲያም ከዚህ ጋር በተገናኘም ኢትዮጵያውያን ለሁለት ተከፍሎ ባሉበት በዚህ አይነት ሁኔታ ነገሩ እንደ ቀልድ የጀመረ ቢሆንም ባምቢ አበሻ ጋር ከደረሰ በኋላ ሁኔታዎች ለየቅል ሆነዋል። ባምቢ አበሻም እጅግ በጣም በሚያሳዝን ሁኔታ በመሪር ሐዘን ሆና እኔ ከዚህ በኋላ ለቤተክርስቲያን አልገባትም፣ ለቤተክርስቲያን የሚገቡት እውነት ነው ቅዱሳኖች ናቸው፣ እኔ ኃጢአተኛ ነኝ፣ ከዚህ በኋላም ወደ ቤተክርስቲያንም አልቀርብም፣ ይበቃኛል ስትል ምሬቷን በለቅሶ በእንባና በሐዘን ገልጻለች። ታዲያም ይህን ያደመጡ ኢትዮጵያውያን ዲያስፖራዎችና አገር ውስጥ ያሉ ሰዎች ሁሉ ኮሜዲያን እሸቱ ላይ ተነስተዋል። ኮሜዲያን እሸቱ ላይ በሚነሱበት ጊዜ ለምን በዚህ ልክ ልጅቷን ትናገራታለም? ለምን ስብዕናዋን በሚነካ መልኩ ኃጢአተኛ ነሽ፣ አንቺ ለቤተክርስቲያን አትገቢም እያሉ በዚህ ልክ ልትናገር ምን አደፋፈረ የሚለውን ሐሳብ የራሳቸውን እያንጸባረቁ ኮሜዲያን እሸቱን በደንብ አድርገው እየተቹት ይገኛሉ። አንዳንድ ሰዎች ደግሞ ኮሜዲያን እሸቱ የለመደው የሙስና አሰራር ስላለው ነው፣ ከዚህ በፊት ያንን ገንዘብ እየሰራ ለቤተክርስቲያን ያለ ከቤተክርስቲያን ጋር እኩል እየተካፈለ ለራሱ ሀብታም የሆነበት መንገድ ስለሆነ ባምቢ አበሻ በቅንነት ልታደርገው ስለመጣች ቢዝነስ የተነጠቀብኝ የሚል ስጋት ነው እንጂ ለቤተክርስቲያን የተቆረቆረ አይምሰላችሁ እያሉ ብዙዎች ደግሞ ኮሜዲያን እሸቱን እያጣጣሉት ይገኛሉ። ኮሜዲያን እሸቱም በዚህን ሰዓት የይቅርታ ቪዲዮ ትሰራለህ የሚል ማስገደጃ አዘል የሆነ ቪዲዮ ባምቢ አበሻ በሚዲያ ላይ አስቀምጣለች። አንተም በተወሰነ ሰዓታት ላይ እኔን ይቅርታ ማጠይቀኝ ከሆነ ልጅህንም አታሳድግም፣ እኔም ደግሞ በህይወት አልኖርም፣ አንድ ላይ እንሞታታለን፣ አንድ ላይ እናዝናለን ስትል የራሷን ሐሳብ በሚዲያ ላይ አስቀምጣለች። እኔ እናቴም አባቴም በደንብ አድርገው ቆንጥጦ እንዳሳደጉኝ አንተም ታውቃለህ፣ የሰፈሬም ልጅ ነበርክ። አሁን ገንዘብ አገኘው ብለህ እናቴንም አባቴንም የረሳህ ይመስለኛል። ንግግርህም ደግሞ ያንን ይመስላል። እውነት ነው፣ ገንዘብ አእምሮን ሲደፍን እንደዚህ ነው። የኔ ባህሪ ደግሞ ካለኝ ገንዘብ ማካፈል፣ ሁሉንም አንድ ላይ አነጋግሮ በጣም ደስ በሚል ኢትዮጵያዊ ጨዋነትና ባህሪ ካለኝ እያካፈልኩ መኖር እንጂ ሁል ጊዜ የማግበሰብስ ከቤተ ክርስቲያንም ከድሃውም መቀነት ምፍታ እንዳንተ አይነት ሰው እንዳልሆንኩ እንድታውቅልኝ ግን እፈልጋለሁ ብላ ቪዲዮ ከሰራሽ በኋላ ደግሞ ከጥቂት ደቂቃዎች በኋላ ልቦ አላርፍ ሲል ደግሞ ከዚህ በኋላ ህይወት በቃኝ እሞታለሁ ስትል ቪዲዮ ሰርታለች። ታዲያም ሁኔታዎች እጅግ በጣም እየተካረሩ የመጡ ሲሆን ባምቢ አበሻ በዚህን ሰዓትም እጅግ በጣም በሚያሳዝን ሁኔታ ከዚህ በኋላ በህይወት አልቆይም፣ የምቆይበትን ምክንያት አይታየኝም ስትል የራሷን ሐሳብ በሚዲያ ላይ አንጸባርቃለች። ታዲያም ይህን የሰሙ ብዙ ኢትዮጵያውያን ባምቢ አበሻ ልትሞትብን ነው፣ ብትሞት ደግሞ ከእሸቱ ራስ ላይ አንወርድም እያሉ እሸቱንም
ያስጨነቁ ያሉ ግሩፖችም እንደተበራከቱ ሚዲያ ከዚህም እያወጣ ያለው መረጃ ነገሮችን ውስብስብ አድርጎታልም። ታዲያም ከዚህ ጋር በተገናኘም እሸቱም ምላሽ ለመስጠት ለዛሬ የቀጠረው ሰዓት ቢኖርም በገባበት ፖይንት ግን ያንን ሐሳብ ሳይነካም አንዳንድ ሌሎች ሐሳቦችን እያንጸባረቀ ወጥቷል ሲሉ እንደገና ደግሞ ሌላ ወቀሳም እሸቱ ላይ በደንብ አድርጎ እየሰነዘሩ ይገኛሉ። እንደሚታወቀው ባምቢ አበሻም በተለይ ደግሞ በደንብ አድርጋ ትኩረት በቲክቶክ ላይ አድርጋ የምትሰራቸው ቪዲዮዎች ፈጽሞ በምንም አይነት መልኩ ለቤተ ክርስቲያን የሚመጥኑ አይደሉም። እንዲያውም ደግሞ እርሷ የምትሰራቸው ቪዲዮዎችና የምትናገራቸው ንግግሮች ገና ላላደጉ እንቦቅቅላ ህፃናትና አእምሯቸው ላልበሰለ ሰዎች ሁሉ ጠንቅ ነው። እንኳን የቤተ ክርስቲያን ማስታወቂያ ልትሰራ ቀርቶ እንኳን ገቢ መሰብሰብ ቀርቶ ወደ ቤተ ክርስቲያን ስትገባ ራሱ ጥንቃቄ ሊደረግ ይገባል በሚል አይነት መልኩ ነገሮችን ውስብስብ አድርጎ እሸቱ በመግለጹ ሁኔታዎች እየተካረሩ ያሉ ይመስላልም። ታዲያም በዚህ ጉዳይ ሰዎች ሁሉ የራሳቸውን አስተያየት የሰጡ ሲሆን እንዲያውም ከአስተያየት ሰጪዎች መካከል ዮኒ ማኛም ይገኝበታል። እንዲሁም ደግሞ አወንታም የራሱን ሐሳብ በደንብ አድርጎ አስቀምጧል። በዚህ ሁሉ ግን ታዋቂ ሰዎች ሁሉ እሸቱ ላይ በደንብ አድርጎ የወረዱበት ሲሆን አስቀይመውትም ጭምር በደንብ አድርገው እየተሳደቡ ሐሳባቸውን አስቀምጠዋል። አንተም ማን ስለሆንክ እህታችንን በዚህ ልክ ትዘልፋለህ? አይገባህም፣ ልታደርገውም አይገባም፣ ፈጽሞም ስህተት ነው ሲሉ በእሸቱ ላይ ያላቸውን ሐሳብ በደንብ አድርገው ገልጸውታል። ታዲያም ይህንንም የሰማችው ባምቢ በሚገርም ሁኔታ ሚዲያ ላይ ቀርባም ስታለቅስና ስታዝን እንዲያውም ደግሞ እጅግ አድርጋ ልቧን እየሰበረች የምትናገራቸው ንግግሮች ሁሉ የብዙዎችን ቀልብ ስቧል። ከንግግሯ መካከልም ከዚህ በኋላ ወደ ቤተ ክርስቲያን አልቀርብም፣ እኔ ለቤተ ክርስቲያን የምገባ ሰው አይደለሁኝም፣ ያሉትም እውነታቸውን ብለዋል። የተነገረውም ትክክል ነው። ከዚህ በኋላ አልቀርብም፣ እንዲያውም ባርፍ ይሻለኛል፣ እንዲያውም ረፍት ያስፈልገኛል፣ ከሚዲያም ከምንም ርቄ እኔም ወደሚጠብቀኝ ወደ አምላክ እሄዳለሁ ስትል ልትሞት እንደምትችልም በሚያሰጋ መልኩም በቪዲዮ ላይ ሐሳቧን አስቀምጣለች። ታዲያም ከዚህ ጋር በተገናኘም ምን ሊከሰት ይሁን የሚለው የብዙ ኢትዮጵያውያን ስጋት ሆኖ ሲሆን በሰሞኑ እናንተም እንደምታውቁት በሚገርም ሁኔታ በዚህ አይነት መልኩ ብዙ ወጣቶች ሚዲያ ላይ ሐሳባቸውንም እያስቀምጡ እያረፉ እንደሆነ ታውቃላችሁ። ለዚህም ደግሞ አንዷ ማሳያ ቦኒ ትባላለች። ቦኒ በቅርብ ጊዜ በሚዲያ ላይ ቀርባም ከዚህ በኋላ ህይወት ሰልችቶኛል፣ የኢትዮጵያውያንም አስተያየት መሮኛል፣ እንዲያውም ሞቼ ብገላገል ይሻለኛል የሚል አይነት ቪዲዮ ሰርታም ተገላግላ እንደነበርም ታውቃላችሁ። ታዲያም ከዚህ ጋር የባምቢን ጉዳይ እያገናኙ ምናልባት ልትሞትብን ትችላለች የሚል ስጋት ያለባቸውን ቪዲዮዎችን ብዙ ሰዎች በማህበራዊ ሚዲያቸው ላይ እየጫኑ ይገኛሉ። እንዲያውም ቅርብ ላይ ያላችሁ ሰዎች ካላችሁ እባካችሁ ወደ ባምቢ ቅርቡ፣ ባምቢን አናግሯት፣ ባካችሁን የራሳችሁን አስተዋጽኦ አድርጉላት፣ ቅርብ ላይ ያላችሁ እባካችሁ እያሉ ይገኛሉ። ባምቢም ለተወሰነ ጊዜ ከሚዲያ ላይ የራቀች ሲሆን ሐሳቧንም ካስቀመጠች በኋላ በብዛት እየተገኘችም አይደለም። ታዲያ ይህ ጉዳይ እጅግ በጣም ሐዘንን የፈጠረ ሲሆን የብዙ ሰዎችንም ስጋት ውስጥ እንደጣለም ሁኔታዎች እየገለጡ ይገኛሉ። ታዲያም ከዚህ ጋር በተገናኘ ምናልባት ከዚህ ቀጥሎ እነ እሸቱ ኮሜዲያን መለሰም ደግሞ ሌሎችም አንዳንድ ሰዎች የራሳቸውን ሐሳብ ያስቀምጣሉ ብለን የምንጠብቅ ሲሆን ከዚህ ጋር የተገናኙ አዳዲስ ነገሮች ሲመጡ እናንተን አፕዴት እያደረግን የምናስደምጣችሁ ይሆናል። እናንተም እንደ ሁል ጊዜው ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና እያሳሰብኩኝ ቪዲዮን ደግሞ ላይክ ማድረጋችሁ የኛ ቪዲዮ ቫይራል እንዲወጣ ያደርጋል። ከዛም በመቀጠል ደግሞ ቻናላችንም እንዲያደግ ወሳኝ ስለሆነ ባካችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሐሳባችሁንም ደግሞ በኮሜንት መስጫው ላይ ያስቀምጣችሁ እንድታበረታቱን ስንል በታላቅ ትህትና እናሳስባለን። ይህ ዋርካ ሚዲያ ነው።